መዳረሻዋን በምስራቅ ኢትዮጵያ በር ያደረገችው ስሟን ስናነሳ የባቡር የባህልና የንግድ ወጎች በአንድ ላይ የምንሰማበት በሀገራችን የንግድ እንቅስቃሴ ላይ የኢኮኖሚ ምሰሶ እንደሆነች የሚነገርላት ድሬዳዋ ኢትዮጵያ ወደብ ከሌላቸው ሀገራት ብትመደብም በዋነኝነት የወጪ ገቢ ንግድ እንቅስቃሴዋን ከጅቡቲ ወደብ ትጠቀማለች። ይህንንም የገቢ ወጪ ንግዱን ለማቀላጠፍ የድሬዳዋ ተለዋጭና የድሬዳዋ ሸነሌ መንገድ መጠናቀቅ የከተማዋን ምጣኔ ሀብታዊ ህይወት ወደ ላቀ ደረጃ ለማሸጋገር ጉልህ ሚናን ይጫወታል። ድሬዳዋ ተለዋጭ መንገድና የድሬዳዋ ሸነሌ መንገድ በአንድ ፓኬጅ ውስጥ እየተከናወኑ የሚገኙ ፕሮጀክቶች ናቸው። የመጀመሪያው ድሬዳዋ ተለዋጭ መንገድ ነው። 18.7 ኪሎ ሜትር የሚረዝም ነው። በዋነኝነት ይህ መንገድ ከአዲስ አበባ ጅቡቲ እንዲሁም ከጅቡቲ አዲስ አበባ የሚሄደውን የወጭና ገቢ መንገድ ከድሬዳዋ የነጻ የንግድ ቀጠና ከድሬዳዋ ደረቅ ወደብና ከድሬዳዋ የምድር ባቡር ስቴሽን ጋር የሚያገናኝ ነው። የሁለተኛው መንገድ ከድሬዳዋ ከተማ ተነስቶ በሶማሌ ብሔራዊ ክልላዊ መንግስት ሸነሌ ከተማ የሚደርስ ነው። ይሄም ዋነኛ ዓላማው በሁለቱ ከተሞች መካከል ያለውን የማህበራዊ ኢኮኖሚያዊና ህብረተሰባዊ ግንኙነት ማፋጠን ነው ማለት ነው። የድሬዳዋ ከተማ በአብዛኛው የወጪ ገቢ ንግድ እንቅስቃሴ የሚስተዋልበት መስመር እንደመሆኑ በርካታ የከባድ ጭነት ተሽከርካሪዎች በከተማዋ ላይ ከፍተኛ የትራፊክ መጨናነቅ ይፈጠር እንደነበር አሽከርካሪዎች ይናገራሉ። በፊት በዛ በመንገባበት ሰዓት ክራውድድ ነበረ፣ መጨናነቅም ነበረ። ይሄንን ፈቶልናል። ከዛ ውጪ ግን ብዙ ነገር ቀርፎልናል። ሰዓት ቀንሶልናል፣ መጨናነቁን ቀንሶልናል። ግን በቃ ከባጃጅ ጋር የነበረው ንክኪ 100% ቀርፎልናል። ይሄ መንገድ ጀመረ በጣም ቆንጆ መንገድ ነው። አንደኛ የትራፊክ ፍሰቱን ቀንሶታል፣ ብዙ አደጋ ቀንሷል። በከተማው እየገባን ሳለ ብዙ መጨናነቅ ነበረ፣ ባጃጆቹም ጋር ብዙ ልፊያ ነበር። አሁን ግን በዚህ ከሆነ ብዙም ሰዓት የማይወስድብን ቶሎ መተን እናልፋለን። በዚህ ከተለካ ብዙ ነገር ይተርፋል። በጊዜ የሚለካ ነገር ብዙ ነገር ያተርፋል። ጊዜ ገንዘብ ነው። አዲሱ መንገድ በመከፈቱ አንደኛ ሰዓታችንን ራሱ በጣም ነው ሴቭ ያደርገልን። ገብተዋል። ከባጃጅ ጋር በጣም ከተማ ውስጥ ክራውድድ ነበረ፣ እኛም ራሱ ክራውድድ እንፈጥር ነበረ። አሁን ይሄ መንገድ በመከፈቱ በጣም እፎይታ ነው ያገኘነው። የመንገድ ፕሮጀክቱ ሙሉ በሙሉ ተጠናቆ የትራንስፖርት አገልግሎት በመስጠት ላይ ሲሆን መንገዱ የታለመለትን ዓላማ እንደዚህ ገልጹታል። ፕሮጀክቱ የታለመለት ዓላማ አንደኛ ይሄ ሶማሌ ክልልን ከድሬዳዋ ከተማ አስተዳደር ማገናኘት ነው። በፊት ላይ ይወስድ የነበረውን ረጅም ሰዓት ከዚህ አሁን ከሽኒሌ ተነስቶ ድሬዳዋ ለመድረስ ይወስድ የነበረውን ሰዓት በአጭር ሰዓት በ20 እና በ15 ደቂቃ እንድንደርስ አድርጎናል። ማለት ይሄ ሞቢሊቲን በጣም ጨምሮልናል። ኢኮኖሚክ ቫልዩም አለው። ድሬዳዋ ባይፓስም ተመሳሳይ ምንድነው ከተማ ውስጥ ገብተው እነዚህ ትላልቅ መኪኖች የሚፈጥሩት የትራፊክ መጨናነቅ ነበረ፣ ከተማውን እንትን ማለት ነበረ። ያንን ነገር መቅረፍ ችለናል ማለት ነው። ለዚህ የመንገድ ግንባታ ፕሮጀክት ከ1.1 ቢሊዮን ብር በላይ በመንግስት ወጪ የተደረገ ሲሆን ዓለም አቀፉ ቻይና ሲቪል ኢንጂነሪንግ ኮንስትራክሽን ኮርፖሬሽን የመንገዱን ግንባታ አከናውኖታል። For this project, it is 29.9 kilometers and almost we can. ይህ የመንገድ ፕሮጀክት 29.9 ኪሎ ሜትር የሚሸፍን ነው። አሁን ላይ እንደሚታየው 99% የሚሆነው የፕሮጀክቱ ስራ ተጠናቋል። አሁን የቀረው የመንገድ ላይ ቅብ ነው። ኢማ ባስቀመጠው ስታንዳርድ መሰረት ሁሉንም ስራዎቻችን በጥሩ ጥራት እንዲሁም ከአማካሪው ድርጅት በሚደረገው ቁጥጥርና ክትትል መገንባት ችለናል። So we strictly follow the standard and give the good quality about this project. ይህ የመንገድ ፕሮጀክት በወረዳ 21.5 ሜትር በከተማ 25 ሜትር እንዲሁም በገጠር 7 ሜትር
አጠቃላይ የጎን ስፋት እንዲኖረው ተደርጎ የተገነባ ሲሆን የመንገድ ግንባታው በተቀመጠለት የጥራት ደረጃ መሰረት ተገንብቶ እስከሚጠናቀቅ ድረስ የማማከርና የቁጥጥር ስራው በቤዛ ኢንጂነሪንግ ኬንያ ሊሚትድ ተከናውኗል። ሁሉም የስራ ደረጃ ከጠረጋ ጀምሮ አስፋልቱ እስኪያልቅበት ደረጃ ያለው እያንዳንዱ አክቲቪቲ ኳሊቲውን እያስጠበቅን ይሄንበት ፕሮጀክቱ ደግሞ በታለመበት ጊዜ እንዲያልቅ የማማከር ያሉ ችግሮችን በቅርበት ሶልቭ በማድረግ በአሁኑ ሰዓት መንገዱ ሙሉ በሙሉ በአስፋልት ደረጃ ለብሶ ተጠናቆ ያለ ሲሆን ቀሪ የቀለም መቀባት እና የትራፊክ ሳይን ስራዎች ብቻ ነው የሚቀሩት። የድሬዳዋ ተለዋጭና የድሬዳዋ ሸነሌ መንገድ ግንባታ ፕሮጀክት መጠናቀቁን ተከትሎ አሽከርካሪዎች መልእክቶችን አስተላልፈዋል። አጠቃቀማችን ላይ ያው ሃይዌይ ስለሆነ ፍጥነታችን እየቀነስን ብንነዳ ብሬከሮችም ስላሉ እኛን ያስጠነቅቁናል። እኛም ከልምድ አንፃር ስንመጣም እናውቀዋለን መንገዶችን ራስ ፍጥነታችን እየተግባባን ምናልፍ ይመስለኛል። ሰለጫውን እኛም እስከ 80 ድረስ ይፈቀድልናል። በዚህ ከ80 እስከ 100 ይያለ እንደየመንገዱ ሁኔታ ይፈቀድልናል። ግን ይሄኛው መንገድ አዲስም ከመሆኑም አንፃር ከርቭም ከሚበዛበት ተንቀሳቃሽ ከብትም ከሚበዛበት አንፃር ያንን ቀነስ አድርገን ብንጓዝ እላለሁ ለከባድ መኪና አሽከርካሪ ጓደኞች። መኪና ከባድ መኪና ነው፣ ምንጭነውም ጭነት ከባድ ነው እና በጣም ሰፊ ትዕግስት ያስፈልጋል። በጥንቃቄ ማሽከርከር ያስፈልጋል። የጫንከው ጭነትና የመንገዱ ሁኔታ አስበን መንዳት ያለብን። እኛ እንደ ቤት መኪና በአንድ ጊዜ መኪናው ፍሬን ይዘህ የምትቆመው መኪና አይደለም። ፍሬን ለመያዝ ረጅም መንገድ መሄድ አለብን፣ መኪናውን ለመቆጣጠር ማለት ነው። ለዛ መኪናውን ልትይዘው በምትችልበት ስፒድ መሄድ ያው የሹፌር ግዴታ ነው።